እሺ ተማሪዎች እንግዲህ የምታዩት ጥያቄ በሙሉ ኮሌክቲቭሊ የፓስት ኢንትራንስ ኤግዛም ኩዌሽንስ ነው ከዩኒት 4 ግሬድ 9 ማለት ነው። ስለዚህ ከፊዚክስ ያ ማለት ከ2014 የዘጠነኛ ክላስ ከ9 እስከ 12 ተደርጎ ከወጣበት ቀን ጀምሮ ዘጠነኛ ክላስ እንደዚህ አይነት ጥያቄዎች ይወጡበታል ማለት ነው። ስለዚህ ዩኒት 4 ላይ የወጡ ጥያቄዎች አንድ ወደ 7 ወይም 8 ጥያቄዎች የሚደርሱ አሉ። ስለዚህ እነሱን በጋራ አብረን እንሰራለን ማለት ነው። ስለዚህ የመጀመሪያው ጥያቄ ምንድነው የሚለው a student carries a 20 kilogram bag for 10 meters along a horizontal school way at a constant speed. The work done by the student on the bag is ይልና A 200 joule, B 2000 joule, C 0 joule, D 20 joule. ስለዚህ ይህንን የምንሰራ የሆነ ማለት ነው። ጊቭን አወጣን። ኦኬ እሺ ተማሪዎች እዚህ ጋር ጊቭን እናወጣለን። ጊቭን በምናወጣበት ጊዜ ጊቭን የመጀመሪያው ጥያቄ ጊቭን ምንድነው? የተሰጠን ማስ ተሰጥቶናል 20 ኪሎ ግራም እንደገና ደግሞ ዲስታንስ which equals to 10 ሜትር ተሰጥቶናል። required የተጠየቅነው ምንድነው? work which equals to how much and from the definition work which equals to force times displacement ነው። ስለዚህ ፎርስ ታይምስ ዲስፕሌስመንት ነው። ፎርስ ደግሞ ምንድነው? እዚህ ጋር ማስ ታይምስ አክሰለሬሽን ነው። ማስ ታይምስ አክሰለሬሽን በት እዚህ ጋር ምንድነው? ጥያቄውን ከተመልክታችሁት ከሆነ ሪሜምበር ማድረግ አለባችሁ። ጥያቄው ሆሪዞንታል ሆኖ እያለ 2 ኪሎ ግራም ባክ ተሸክሞ ሰውየው ዲስፕሌስ አድርጓል 20 ሜትር። ስለዚህ ምንድነው? ኦብጀክቱ እስካልተንቀሳቀሰ ድረስ ዜሮ ነው የሚመጣው ቢኮዝ the displacement here is we can say ዜሮ ማለት እንችላለን ማለት ነው። then becomes y equals to 0 the answer should be C መሆን አለበት ማለት ነው። ኦኬ ሁለተኛው ጥያቄ ደግሞ ወደ ሁለተኛው ጥያቄ ስንሄድ ደግሞ ምን ይላል? ፓወር እና ታይም ኮንቨርዥን ላይ ነው የመጣው ጥያቄ። so an electric motor with a power rating of 1.5 kilowatt is used for 4 seconds. What is the total work done by the motor ነው የሚለው። ስለዚህ here we have given ማውጣት እንችላለን። ስለዚህ ይህን በምንሰራበት ጊዜ ኦኬ ተማሪዎች እንደቀጠለ ነው ጥያቄያችን። ወደ ሁለተኛው ጥያቄ ደግሞ ስንመጣ አሁንም ጊቭን ነው የምናወጣው። ጊቭናችን ምንድን ነው? ፓወር ተሰጥቶናል። ፓወር ኢኳልስ ቱ 1.5 ኪሎ ዋት ኤንድ ታይም which is equals to 40 ሰከንድ። ሪኳየርድ የተጠየቀው ኳንቲቲ ማን ነው? ወርክ ቶታል ወርክ ደን ኢኳልስ ቱ ሃው ማች። ይህን ያህል ፓወር ካወጣ 1.5 ኪሎ ዋት በ4 ሰከንድ ካወጣ ምን ያህል ጉልበት ተጠቅሟል የሚለው ነው የምንሰራው ማለት ነው። ስለዚህ from the definition of power work over time የተጠየቀው ወርክ ስለሆነ ክሪክ ክሮስ እንጠቀማለን። ወርክ which is equals to ፓወር ስንት ነው? 1.5 ኪሎ ማለት ምን ማለት ነው? 1000። ስለዚህ 30 ማለት ነው። 30 1.5 ማለት 30 ነው። 0.5 ነው እዚህ። ዜን ታይምስ የተሰጠ ታይም 40 ዜን 1500 ይመጣል። አንድ ቺኛዋ አንዱን 0 ስለምታጠፋልን ዜን 1500 ሲባዛ በ40 which is equals to ስንት ይመጣል ማለት ነው? 60,000 ጁል ይመጣል ማለት ነው። ስለዚህ the answer should be C ይሆናል ማለት ነው። መልሳችን ጥያቄያችን ላይ ምን ይሆናል ማለት ነው? C ይሆናል ማለት ነው። ስለዚህ የሁለተኛው ጥያቄ በዚህ አይነት መንገድ በቀላሉ መስራት ትችላላችሁ ማለት ነው። ኦኬ ካይኔቲክ ኤነርጂ ኤንድ ቬሎሲቲ ኩዌሽን 3 ማለት ነው። ሶስተኛው ጥያቄ ደግሞ if the velocity of a moving car is doubled its kinetic energy increased by a factor of በምን ያህል ይጨምራል ነው የሚለው። ስለዚህ ይህንንም
ማትማቲካሊ ያስደግፈን መስራት እንችላለን ማለት ነው። ሶስተኛው ጥያቄ ደግሞ ምንድነው የሚለን የተሰጠን ቬሎሲቲው ዳብል ቢሆን ያ ማለት ማለት ነው ቬሎሲቲው ኢኳልስ ቱ ቪ ቢሆን ተብለናል። እንግዲህ ካይኔቲክ ኢነርጂ ኢንክሪዝ ባይ ፋክተር ኦፍ ነው የሚለን አይደለ? በምን ያህል ፋክተር ይጨምራል። ዜን ካይኔቲክ ኢነርጂ ዴፊኒሽን ስለምናውቀው ኤምቪ ስኩዌር ነው። ዜን 1/2 ማስ ስንት ነው? ኮንስታንት ነው ማለት ነው። ያ ማለት እንደ ኮንስታንት አድርገን ነው የምንወስደው። ዜን ማስ ቬሎሲቲ ስንት ነው? 2v ሆነ ማለት ነው። 2v the whole square ዜን 1/2 ማስ 4v ስኩዌር ይመጣል ማለት ነው። ዜን ምን ይመጣል? ይሄ 4 ኢንቱ 1/2 mv ስኩዌር which means ምን ይሆናል ማለት ነው? 4 ካይኔቲክ ኢነርጂ ይሆናል ማለት ነው። the answer should be 4 ይሆናል ማለት ነው። ስለዚህ የሶስተኛው መልስ ቢ 4 ይሆናል ማለት በአራት እጥፍ ነው ካይኔቲክ ኢነርጂው የሚጨምረው ማለት ነው። ቬሎሲቲ እጥፍ ሲሆን ማስ እጥፍ ቢሆን ኖሮ ስንል ደግሞ በሁለት እጥፍ ነበር የሚሆነው ማለት ነው። ኦኬ ይሄን ይመስላል። ሶስተኛው ደግሞ ኦኬ ኩዌስችን ናምበር 4 ወርክ አጌንስት ግራቪቲ ነው የሚለው how much work is required to lift a 10 kilogram box from the floor to a shelf 2 meters high። ስለዚህ 2 ሜትር የሚለካ ሼፍ ላይ 20 ኪሎ ግራም ቦክስ ለማውጣት ምን ያህል ወርክ ያስፈልጋል ማለት ነው። ወርክ ያስፈልጋል ነው የሚለው። ስለዚህ ወርክ ደን አገንስት ግራቪቲ ፖዚቲቭ ነው የሚሆነው። ስለዚህ በዚህ ጊዜ እንዴት ካልኩሌት እናደርጋለን እንሰራለን ማለት ነው። እሺ ወደ አራተኛው ጥያቄ ደግሞ ስንመጣ እንግዲህ አሁንም ጊቭን እናወጣለን። ጊቭን ስናወጣ የተሰጠን ጊቭን ምንድነው? ማስ ኢኳልስ ቱ 10 ኪሎ ግራም ሄት ኤች ኢኳልስ ቱ 2 ሜትር ኤንድ ግራቪቲ ኢኳልስ ቱ 10 ሜትር ፐር ሰከንድ ስኩዌር መጠቀም እንችላለን ማለት ነው። ስለዚህ የተጠየቀው ምንድነው? ወርክ ኢኳልስ ቱ ፎርስ ታይምስ ዲስፕሌስመንት ያ ዜን ሊፍት ነው የተደረገው። ስለዚህ ይሄ ወርክ ምንድነው ማለት ነው? ኢነርጂ ነው። which kind of energy የትኛው ፖቴንሻል ኢነርጂ ነው ማለት ነው። ስለዚህ ፖቴንሻል ኢነርጂ ነው ካል ፖቴንሻል ኢነርጂ ኢኳልስ ቱ ኤምጂ ኤች ያ ማለት ፎርሱ ከማን ጋር ነው ማለት ነው? ከዌቱ ጋር እኩል ነው። ዌቱ ደግሞ እዚህ ጋር ምንድነው? ኤምጂ ነው ማለት ነው። ይሄን ነው ዴፊኒሽን የምትይዙት። ዜን ኤምጂ ኤች ነው ካል እዚህ ጋር እናምጣውና ኦኬ እዚህ ጋር እናምጣውና ማሱ ስንት ነው? 10 ሲባዛ ግራቪቲ 10 ሲባዛ ሄቱ ስንት ነው? 2 10 ሲባዛ በ10 ስንት ነው? 100 ሲባዛ በ2 እኩል ነው 200 ጁል ይመጣላችኋል ማለት ነው። እዚህ ጋር እንግዲህ ዌት ፎርሱ ወደ ዌት ይቀየራል ማለት ነው። ኦኬ ተማሪዎች አምስተኛ ጥያቄ ላይ ደርሰናል። ፓወር ካልኩሌሽን ነው። a crane lifts 1000 ኒውተን load to a height of 5 meters in 20 seconds. The power output of the crane is ይለናል። ስለዚህ ይህንንስ እንዴት አድርገን እንሰራለን? ኦኬ ተማሪዎች አሁንም ደግሞ እንግዲህ የአምስተኛው ጥያቄ ጊቭን በማውጣት ነው። ካልኩሌሽን እስከሆነ ድረስ ጊቭን ማውጣታችንን አናቆምም ማለት ነው። ስለዚህ የተሰጠ ምንድነው? ፎርስ ኢኳልስ ቱ 1000 ኒውተን ተሰጥቶናል። 1000 ኒውተን ተሰጥቶናል። ሄይት ኤች which is equals to 5 ሜትር ተሰጥቶናል። እንደገና ታይም which is equals to 20 ሰከንድ ተሰጥቶናል ማለት ነው። ስለዚህ የተጠየቅነው ፓወር ስለሆነ ፓወር which is equals to ኤነርጂ ኦቨር ታይም ምን አይነት ኤነርጂ? ፖቴንሻል ኤነርጂ ሄይት ስለሆነ ማለት ነው። ስለዚህ ኤምጂ ኤች ኦቨር ታይም ኤምጂ ኤች ማስንት ነው? ፎርሱ ያ ማለት 1000 ነው አይደለ? እዚህ ጋር የፎርሱ የ1000 የተወሰደበት ምክንያት ለምንድን ነው? ዌይቱ ጋር እኩል ስለሆነ ነው ማለት ነው። ስለዚህ 1000 ሲባዛ በ5 1000 ሲባዛ በ5 ዌይቱ ማለት ነው ፎርሱ እዚህ ጋር ኦቨር ታይም 20 1000 ስለዚህ ስንት ይመጣል? ይሄ በዚህ ጠፋልናል። 100 ሲካፈል ለ2 50 50 ሲባዛ በ5 250 ዋት ይመጣል ማለት ነው። ፓወር እንደዚህ ይመጣል። ዜን ፓወር ኢኳልስ ቱ 250 ዋት ይመጣል ማለት ነው።
ይሄ ነው የሚሆነው። አንሰር ሹድ ቢ ኤ ይሆናል ማለት ነው። በዚህ አይነት መንገድ የምሰሩት እዚህ ጋር ምክንያቱም ፎርሱ ኤምጂ ጋር እኩል ስለሆነ ማለት ነው። ኦኬ ኩዌሽን ናምበር 6 ኮንዘርቬሽን ኦፍ ሜካኒካል ኤነርጂ። ስለ ኮንዘርቬሽን ኦፍ ሜካኒካል ኤነርጂ የወጣ ጥያቄ ነው። ስድስተኛው ጥያቄ ላይ ነው የደረስ ነው። A ball is dropped from a height of 20 meters at the exact halfway point 10 meters. Which statement is true? A. Kinetic energy is 0. B. Potential energy is 0. C. Kinetic energy and potential energy are equal. D. Total mechanical energy is 0. So, which one is the answer? ኦኬ የስድስተኛው ጥያቄ ደግሞ ተማሪዎች ኮንሴፕት ቤዝድ ስለሆነ ኮንሴፕቹዋል ኮሽን ስለሆነ መረዳት አለብን። ምንድነው የሚለን ጥያቄውን ካያችሁት a ball dropped from a height of 20 meter at the exact halfway ግማሽ ቦታ ማለት ነው point 10 meters which statement is true ነው የሚለን። ለምሳሌ እዚህ ጋር አጠቃላይ እንግዲህ 20 ነው ብንል ከዚህ እስከዚህ ያለው ሄት 20 ነው ብንል 20 ሜትር ነው። ስለዚህ ከዚህ በታች ያለው 10 ላይ እዚህ ጋር ድረስ 10 ነው ብንል ከዚህ በላይ ያለው ደግሞ ምንድን ነው 10 ነው ብንል እዚህ ጋር ያለው አጠቃላይ ያለው ስንት ነው ማለት ነው 20 ነው። ስለዚህ የትኛው ስቴትመንት ነው ትሩ ነው የሚለው። ስለዚህ ኤ ላይ ያለው ስቴትመንት ካይኔቲክ ኤነርጂ 0 ካይኔቲክ ኤነርጂ እዚህ ላይ 0 አይሆንም። ምክንያቱም ጫፍ ላይ ነው ጫፍ ላይ ፖቴንሻል ኤነርጂ ብቻ ነው ያለው። ካይኔቲክ ኤነርጂ አት ዘ ቶፕ 0 ፖቴንሻል ኤነርጂ አት ዘ ቶፕ ማክሲመም ይሆናል ማለት ነው። ኦኬ ሚድል ላይ ስለዚህ ፖቴንሻል ኤነርጂ ኢዝ 0 ፖቴንሻል ኤነርጂም 0 አይሆንም። ሚድል ላይ ፖቴንሻል ኤነርጂም ሚድል ላይ 0 አይሆንም። ኦኬ ካይኔቲክ ኤነርጂ እና ፖቴንሻል ኤነርጂ እኩል ነው የሚሆኑት። ምክንያቱም ለምንድን ነው እዚህ ጋር እንቅስቃሴ ላይ ነው አይደለ? እዚህ ጋር ሄትም አለ እስከዚህ ድረስ 10 ሜትር እንደገና ደግሞ ቬሎሲቲም እዚህ ጋር ካልኩሌት ማድረግ አሁን እንችላለን። ስለዚህ ካይኔቲክ ኤነርጂ እና ፖቴንሻል ኤነርጂ አር ኢኳል ሲንስ ዘ ቬሎሲቲ ኢዝ ኢንክሪዚንግ እያደረገ ስለሆነ ማለት ነው። ስለዚህ እንደዚህ ነው የሚመጣው ማለት ነው። ፖቴንሻል ኤነርጂ ኤንድ ፖቴንሻል ኤነርጂ ኤንድ ካይኔቲክ ኤነርጂ ኤንድ ፖቴንሻል ኤነርጂ አር ኢኳል የሚለው መልስ ይሆናል ማለት ነው። ቶታል ሜካኒካል ኤነርጂ 0 አይሆንም። እንደውም የሁለቱ ድምር ውጤት ይሆናል ማለት ነው። አት ዘ ሚድል ያ ማለት ሃፍ ወይ ማለት ግማሽ ላይ ነው 10 ሜትር ላይ እዚህ ላይ ያለው ፖቴንሻል ኤነርጂ እና ካይኔቲክ ኤነርጂ እኩል ይሆናል። ዘ አንሰር ሹድ ቢ ሲ ይሆናል ማለት ነው። ስድስተኛው ሲ ይሆናል ማለት ነው። Number 7 potential energy. Which one of the following will double the gravitational potential energy of an object? እዚህ ጋር እንግዲህ gravitational potential energy of an object ዳብል የሚያደርግልን የትኛውን ነው የሚለው። ግራቪቲ ኮንስታንት ነው። ሶ በኮንስታንት ማስ እንግዲህ በባለፈው እንዳየነው በቪዲዮ ላይ gravitational potential energy depends on mass and height ነው ብለናል። ስለዚህ ማሱን ኮንስታንት አድርገን ማለት ነው ሄይቱን ዳብል በማድረግ ዳብሊንግ ሄት ፍሮም ዘ ግራውንድ በማድረግ ኩዌሽን ነምበር ቢ መሆን ይችላል ማለት ነው። ስለዚህ ቢ ሹድ ቢ ዘ ኤግዛክት አንሰር መሆን ይችላል ማለት ነው። ኦኬ የመጨረሻውና ስምንተኛው ጥያቄ ምንድነው የሚለው ዩኒትስ ኦፍ ሜዠርመንት ነው የወጣው ጥያቄው። which one of the following is the correct SI unit for power? the power ጁል አይሆንም። ጁል አይሆንም። ጁል የማን የወርክ የኤነርጂ የወርክ እና የኤነርጂ ኤስአይ ዩኒት ነው ጁል ማለት ነው። ኒውተን የፎርስ ነው። ዋት ኤግዛክትሊ ዋት የፓወር ኤስአይ ዩኒት ነው ማለት ነው። ኦኬ ዋት የፓወር ኤስአይ ዩኒት ነው ማለት ነው። ፓስካል ደግሞ የማን የፕሬዠር ኤስአይ ዩኒት ነው ማለት ነው። ስለዚህ ይህን ይመስላል። እነዚህ ጥያቄዎች እንግዲህ እንደነገርኳችሁ ማትሪክ ላይ ከ9ኛ ክላስ ብቻ የወጡ ጥያቄዎች ናቸው። ከ11 ጋርም ይደጋገፋሉ። ነገር ግን ይህንን ፋውንዴሽን ስለሆነ ቤዚኩ ስለሆነ ይህንን በዚህ መረዳት ትችላላችሁ ወይም ፕሪዲክት ማድረግ ትችላላችሁ ምን አይነት ጥያቄዎች እንደሚወጡ ከየዩኒቱ ወደፊት ስንቀጥል እንግዲህ እንደዚህ አይነት ጥያቄዎችን እያመጣው የምንሰራ ይሆናል ማለት ነው። ስለዚህ ቪዲዮ እዚህ ጋር ተጠናቋል። ሰብስክራይብ ማድረግ እንዳትረሱ። ስለተመለከታችሁ አመሰግናለሁ። ሃቭ ኤ ጉድ ናይት